ፊልሙ የሚጀምረው አንዲት ዝንጀሮ ከወንዝ ውሃ በእጇ እየጠጣች እያስመለከተን ነው። ህይወት ተሰጠን ከ1 ሚሊዮን ዓመት በፊት እኛስ ምን አደረግንበት ትላለች ባለታሪኳ። ትዕይንቱ ተቀይሮ ፊልሙ በታይዋን ታይፒ ከተማ ውስጥ በሚገኝ አንድ ትልቅ የንግድ ህንፃ ደጃፍ ላይ ይወስደናል። ሉሲ የተባለች ወጣት ተማሪ ሪቻርድ ከተባለ ፍቅረኛዋ ጋር ቆማ አንድ ሚስጥራዊ ትንሽዬ ሳጥን በህንፃው ውስጥ ለሚገኝ ሚስተር ጃንግ ለተባለ ሰው እንድታደርስ ይጎተጉታታል። ሉሲ ግን የቀደመው ምሽት ላይ ያሳለፈችውን ፓርቲ በማሰብ እንደደከማትና ቤቷ ገብታ ማረፍ እንደምትፈልግ ስትነግረውና ተሰናብተው ልትሄድ ስትል ሪቻርድ እንዳትሄድ በማስቆም ከሚስተር ጃንግ ጋር ችግር እንዳለበትና እርሱ መግባት እንደማይችል እርሷ ከሆነች ግን ምንም ስለማይተዋወቁ ሰጥተው ብቻ እንደምትመለስ ሲነግራት ሉሲ ነገሩ በጣም አጠራጣሪ እንደሆነ ስለገባት እንቢ ትለዋለች። ሪቻርድ ግን የተለያዩ ዘዴዎችን በመጠቀም ሊያሳምናት ቢሞክርም ሉሲ ልትስማማለት ባለመቻሏ በግድ እጇን ሳጥኑ ጋር በካቴና አስሮ አሁን የግዴታ መግባት እንዳለባትና እርሷን ለመፍታት ቁልፉ ያለው ሚስተር ጃንግ ጋር ብቻ እንደሆነ ነግሮ ሉሲ ሳትፈልግ ወደ ህንፃው እንድትገባ ያደርጋታል። ወደ ውስጥ ገብታም የእንግዳ ተቀባዩን የሚስተር ጃንግ ክፍል የቱ እንደሆነ ስትጠይቀው ሚስተር ጃንግ ጋር ይደውልና ስሟን ይጠይቃታል። ሉሲ ግን ሪቻርድ ነው የላከኝ፣ ሪቻርድ የላካት ልጅ ብለህ ንገረው ብለው ለሚስተር ጃንግ እንደተባለው ቢለውም እርሱ ግን ስሟን የግዴታ መናገርና ማወቅ እንዳለበት ሲናገር ሉሲ ትለዋለች። ስልኩንም እንደዘጋው የሚስተር ጃንግ ጠባቂዎች ወደ እርሷ ሲመጡ አይታ ትደነግጣለች። በውጪ ቆመውንም ፍቅረኛዋ ሪቻርድን በጥይት ተመቶ ሲሞት ቆማ ታያለች። ጠባቂዎቹም በፍርሃትና በመንቀጥቀጥ ውስጥ ያለችውን ሉሲን አንጠልጥለው ወደ ሚስተር ጃንግ ይወስዷታል። ሉሲ በከፍተኛ መሸበር ውስጥ ሆና የሞቱ ሰዎች ባሉበት ክፍል ውስጥ ከአስፈሪው የወንጀል ቡድን መሪ ሚስተር ጃንግ ጋር ትገናኛለች። ሚስተር ጃንግ በሰው ደም የተጨማለቀ እጁን በመታጠብ አብሯት አንድ ጠረጴዛ ላይ ይቀመጥና በተርጓሚ አማካኝነት የሳጥኑን ኮድ ነግሮ እንድትከፍተው ይነግራታል። ሪቻርድን ስለማያምነውና ውስጡ ፈንጂ ሊኖር ስለሚችልም ከአጠገቧ በመነሳት ምሽግ ይይዛል። ሉሲ ብቻዋን ከሳጥኑ ጋር ተጋፈጠች። ምንም አማራጭ ስላልነበራትም እየፈራች በስጋት ውስጥ ሆና ስትከፍተው ውስጡ ያለው CPH4 የተባለ ሰማያዊ ቀለም ያለው አደገኛ ሰው ሰራሽ እጽ ሆኖ ታገኘዋለች። ሚስተር ጃንግ ውስጡ ያለውን ነገር ሲያውቅ ፈገግ በማለት ተመልሶ ወደ ሉሲ ሄድና እጹን በአንድ ሱሰኛና ሰካራም በሚመስል ሰው ያስሞክረዋል። ሰውየው እጹን እንደወሰደ መሳቅ ሲጀምር አናቱን በጥይት አፍርሶ ይገላግለውና ሉሲን አብራው እንድትሰራ ሲጠይቃት ባለመስማማቷ ከጠባቂው መሃል አንዱ መጥቶ ራሷን እንድትስት ያደርጋታል። በዚሁ ቅጽበት ፊልሙ ወደ አንድ የምሁራን አዳራሽ ውስጥ ወስዶን ፕሮፌሰር ሳሙኤል ኖርማን የተሰኙ ሊቅ ስለ ሰው ልጅ ተፈጥሮ ሲያስረዱ ያስመለክተናል። ፕሮፌሰር ሳሙኤል እንስሳቶች ምንም ከሚሊዮን ዓመቶች በፊት ቢፈጠሩም የአእምሮአቸውን አቅም ከ3 እስከ 5% ብቻ እንደሚጠቀሙ ተናግሮ የሰው ልጅ ግን 10% እንደሚጠቀምና ከእንስሳት የተሻለ እንደሆነ ተናግረው ስለ ዝግመተ ለውጥ ያስረዳሉ። ከነዚህ ሁሉ በላይ ደግሞ 20% የማሰብ አቅሙን ስለሚጠቀመው ስለ ዶልፊን አስደናቂ ነገሮች ይናገራሉ። የንግግራቸውንም መዝጊያ የሰው ልጅ 2 ነገሮች ብቻ እንደሚያሳስቡት እነሱም መሆን እና ማግኘት እንደሆኑ ሲናገሩ ፊልሙ ወደነ ሉሲ መልሶን ሉሲን ራሷን ከሳተችበት ስትነቃ ያስመለክተናል። ሚስተር ጃንግ ሉሲን ከመግደል ይልቅ በቀዶ ጥገና ሆዷ ውስጥ እጹን በመጨመር በህገወጥ መንገድ እጹን እንድታዘዋውርለት አቅዶ ስለነበር ያሰበውን አሳክቶ ሌሎች እንደሷ እጽ ሆዳቸው ውስጥ የተቀበረ 3 ሰዎችን አስገብተው ለሁሉም ፓስፖርት በመስጠት እነሱ በነገሯቸው መሰረት ሁሉንም የሚያደርጉ ከሆነ በሰላም ወደ ቤታቸው እንደሚመልሷቸው በመናገር ፊታቸውን ሸፍነው ከክፍሉ ያስወጧቸዋል። ወደማይታወቅ እስር ቤት ውስጥም ወስደው አስራዋት እዛ ያሉት ወንጀለኞች ሴትነቷን አይተው ከጠባቂዎቹ መሃል አንዱ ሊደፍራት ሲሞክር አሻፈረኝ በማለቷ በጥፊ መቶ ሆዷን ይረግጠውና ይወጣል። ሉሲ በደረሰባት ድብደባ በሆዷ ውስጥ ያለው የእጽ ከረጢት እንዲቀደድና ከፍተኛ መጠን ያለው CPH4 በቀጥታ ወደ ደሟ እንዲሰራጭ ያደርገዋል። በዚህ ጊዜ በሉሲ አካል ውስጥ ተአምር ይፈጠራል። ሴሎቿና የነርቭ ስርዓቷ በከፍተኛ ፍጥነት መንቀሳቀስ ይጀምራሉ። ህመሙ መቋቋም ከምትችለው በላይ ሆኖ ፍጹም ቢያቃጥላትም
አእምሮዋን የመጠቀም አቅም ከተራው የሰው ልጅ 10% ወደ ላይ የመጨመር ሂደት ይጀምራል። አእምሮዋ 20% ሲደርስ ህመሟ ጠፍቶ አካሏንና አካባቢዋን በሙሉ የመቆጣጠር ኃይል ታገኛለች። 20% የአእምሮ አጠቃቀም ላይ ስትደርስ እነዚህን ኃይልና ችሎታዎች ታገኛለች። የሰውነት አካሏን ሙሉ በሙሉ መቆጣጠር መጀመር፣ የራሷን ህመም ስሜት፣ ፍርሃትና የተለያዩ ሰብአዊ ስሜቶችን ማፋጠር ወይም መቆጣጠር፣ የአካል ብቃቷ ኃይልና ጽናቷ ከፍ ማለት፣ የቴሌኮሙኒኬሽን ቴክኖሎጂዎችን፣ ስልኮችን፣ ኮምፒውተሮችንና ቴሌቪዥኖችን ያለ ሽቦ በአእምሮዋ ብቻ መቆጣጠርና ማበላሸት። ሉሲ ከዚህ ሁሉ ስቃይ በኋላ በሰውነቷ ውስጥ ምን እንደሚፈጠር ባትረዳም ተመልሳ ምንም እንዳልተፈጠረ ወንበሯ ላይ ትቀመጣለች። ሌላኛው ሴሰኛ ወንጀለኛ መጥቶ ጥቃት ሊያደርስባት ሲልም በሚያስደንቅ ብቃት ገድላው ትወጣለች። በዚያው ስፍራ የሚገኙትንም ሌሎች ወንጀለኞችን በጥይት መታ እየበሉ የነበሩትን ምግብ በፍጥነት ትመገብና በተኩሱ ሰዓት ትከሻዋን መተዋት የነበረውን ጥይት ያለምንም የህመም ስሜት አውጥታ መሳሪያ ታጥቃ ትወጣለች። አንድ ባለ ታክሲንም በመሳሪያ አስገድዳ ወደ ሆስፒታል እንዲወስዳት ታደርጋለች። እየሄዱም ሳለ አእምሮዋ የደረሰበት የማሰብ ብቃት ከመኪናው ውጪ ሰዎች የሚያወሩትን እየሰማችና ግራ መጋባትና መገረም ትጀምራለች። ሆስፒታልም እንደደረሰች ሁሉንም የምታየውን ነገር መረዳት እንደምትችል ትገነዘባለች። ሉሲ በቀጥታ ወደ ቀዶ ጥገና ክፍል ውስጥም በመግባት በመሳሪያ አስፈራርታ የእጹን ከረጢት ከሆዷ እንዲያወጡላት ታደርጋለች። የቀዶ ጥገናው ሂደትም እየተከናወነ ሳለ የዶክተሩን ስልክ ወስዳ ለእናቷ በመደወል ታወራታለች። ለእናቷም ከተወለደችበት ሰከንድ ጀምሮ የሆነውን ነገር ሁሉ፣ የእናቷን የጡት ወተት ጣዕም፣ የአካባቢ የአየር ስበትና የሌሎችን እንቅስቃሴ በሙሉ ማስታወስና መስማት እንደጀመረች እንባ እየተናነቃት ትነግራታለች። እናቷም እየተሰማት እንዳልሆነ ስትነግራት እወድሻለሁ ብላ ስልኩን ትዘጋዋለች። ዶክተሩም የተረፈው ወደ 500 ግራም የሚጠጋ CPH4 አውጥቶላት ከሰውነቴ ለመጥፋት ምን ያህል ጊዜ ይፈጅበታል ስትለውም ስለ እጹ CPH4 እንደሚባል ስትነግረው ዶክተሩ በመደንገጥ CPH4 በነፍሰ ጡር እናቶች ዘንድ በ6ኛው ሳምንት የሚመረትና ለጽንሷ አጥንትና አካል መፈጠር የሚጠቅም እናቶችም በትንሽ መጠን እንደሚያመርቱት ነግሮ አንቺ ውስጥ የተከናወነው እውነት CPH4 ከሆነ አሁን በህይወት መቆየትሽ የሚያስገርም ነው ይላታል። ሉሲ ከሆስፒታሉ እንደወጣች በቀጥታ ሄደችው ወደ ሚስተር ጃንግ ነው። ሚስተር ጃንግ ተንደላቆ ቁጭ ብሎ ሰውነቱን እየተነቀሰ ነበር። ሉሲ ወደ ሚስተር ጃንግ ወዳለበት እንደገባች ጠባቂዎቹን አንድ በአንድ ተኩሳ በመግደል እርሱ ወዳለበት ክፍል ትሄድና ነቃሿን በማስወጣት ሁለቱንም እጆቹን በጩቤ ትወጋዋለች። አእምሮንም በጣቶቿ በመያዝ ሌሎቹ እጾች የሄዱበትን ቦታ ትመለከታለች። በርሊን፣ ፓሪስ፣ ሮም ስላሳየኝ አመሰግናለሁ ብላውም ትታው ትወጣለች። ወደ ጓደኛዋን ቤት በመሄድ ላፕቶፕ ላይ አስሳ የፕሮፌሰር ሳሙኤል ሮማንን ቁጥር በማግኘት ትደውልለትና ማንነቷን ገልጻ የሰራቸውንም ሁሉንም ስራዎች እንዳየች ትነግረዋለች። ፕሮፌሰር ግን አንዲት ወጣት ሴት ሁሉንም የእድሜ ልክ ጥናቶችን እንዴት አየች ብሎ ስላላመናት እየሳቀ አይመስለኝም ሲላት በፊት ለፊት ቴሌቪዥኑ ላይ ተከስታ የተፈጠረውን ሁሉ የማሰብ አቅሟ እንዳደገ ጭምር ታስረዳዋለች። በተግባርም ላፕቶፑን፣ ስልኩን፣ መብራቱን ተቆጣጥራ ታሳየዋለች። ዕውቀቷም ከፍተኛ እንደሆነና ሁሉንም እንደምታውቅ ኳንተም ፊዚክስ የመሳሰሉና ሌሎች ጎበዝ ለሚባሉ ሰዎች እንኳን ውስብስብ የሆኑ ዕውቀቶችን እንደምታውቅና ይሄም ዕውቀቷ አሁንም በፍጥነት እያደገ እየመጣ እንደሆነ ነግራ ምን ማድረግ እንዳለባት ስትጠይቀው ፕሮፌሰር ለትንሽ ሰከንዶች ዝም ብሎ ካሰበ በኋላ የሰው ልጅ ዓላማ ያገኘውን ዕውቀት ለቀጣዩ ትውልድ ማስተላለፍ ነው። ስለዚህ ይህንን ዕውቀትሽን በሙሉ ለዓለም አስተላልፊ ይላታል። እሷም በነገራት ሐሳብ ተስማምታ በ12 ሰዓት ውስጥ በአካል እንደምታገኘው ነግራው ንግግራቸው ይቋጫል። ፖሊሶች በሆስፒታል ውስጥ ባሳየችው ግርግር ምክንያት ታጣቂና ኃይለኛ ነች በማለት የመያዣ ትዕዛዝ ያወጡባታል። ሉሲ ግን ራሷን በመቀየር ካፒቴን ፒየር ጋር በመደዋወል የተፈጠረውን ነገር አንድም ሳታስቀር ትነግረዋለች። ስለ 3ቱ እጽ አዘዋዋሪዎችም ጭምር ፎቶአቸውን ኮምፒውተር ላይ በማሳየት እንዲይዛቸው ትነግረዋለች። በዚህ ጊዜ የሉሲ የማሰብ አቅም 30% ደርሶ ነበር።
ይሄ ፐርሰንት የኤሌክትሮኒክስ ማግኔቲክ ሞገዶችንና የሬዲዮ ማዕበሎችን ማየትና መቆጣጠር፣ በዙሪያው ያሉትን ነገሮች በአእምሮዋ ጉልበት ማንቀሳቀስ፣ የሰዎችን አእምሮ ማንበብና የሚያስቡትን ነገር መቆጣጠር፣ የሌሎች ሰዎችን የሰውነት አካል ጤና መቆጣጠር ላይ እንድትደርስ አድርጓታል። ፖሊሶች በሉሲ ጥቆማ መሰረት ሶስቱንም እጽ አዘዋዋሪዎች ይይዟቸዋል። ሉሲም ፕሮፌሰር ሳሙኤል ለማግኘት አውሮፕላን ተሳፍራ እየሄደች ላፕቶፕ መጠቀሟን ያየችው ስቲዝ ወደ ሉሲ በመምጣት ላፕቶፕ መጠቀሟን እንድታቆም ስትነግራት፣ ሉሲ ግን ቀና ብላ እንኳን ሳትያት አፍንጫዋ ላይ ያለውን ደም እንድትጠርግና ሻምፓኝ እንድታመጣላት ስትጠይቃት ተደናግጣ ትሄዳለች። ሻምፓኛዋንም ሌላ አስተናጋጅ መጥቶ ሰጥቷት ለእውቀት ብላ ስትጠጣው ግን የማሰብ አቅሟ 40% ደርሶ ነበር። ከ40 እስከ 50% ባለው የማሰብ ብቃቷ ቅድም በ20 እና በ30% ያገኘቻቸው አስደናቂ ችሎታዎች እንዳሉ ሆነው የቁስ አካልን ቅርጽ መቀየርና እንደ ፍላጎቷ ማዋቀር፣ የሰውነት መዋቅርንና ገጽታን፣ የፀጉር ቀለምና ገጽታን በሰከንድ ውስጥ መቀየር፣ የቦታና የርቀት ገደብ ማጣት፣ በአጭር ጊዜ ውስጥ መረጃዎችን ከሩቅ ቦታዎች መቀበል። ሉሲ ሻምፓኙን እንደጠጣች መኖሪያ ምቹ ካልሆነ እንክብካቤ አያገኙም የሚለው የፕሮፌሰር ንግግር ያቃጭልባታል። ሰውነቷን መቀየር፣ ጥርሶቿ መርገፍ፣ ቆዳዋም መትነን ይጀምራል። ይሄኔ ከመቀመጫዋ በመነሳት ወደ መታጠቢያ ቤት በመግባት በሩን ትዘጋዋለች። የአውሮፕላኑ አስተናጋጆች እንድትከፍተውና ወደ ቦታዋ እንድትመለስ ሲጠይቋት፣ ሉሲ ግን እየተሰቃየችና ይባስ ብሎ የሰውነቷን ቅርጽ እያጣች ነበር። ይሄኔ ምንም አማራጭ ስላልነበራት ከቦርሷ ውስጥ CPH4 እጹን በመውጣት እንደ እንስሳ መብላት ጀመረች። ከመጠን በላይ ስለወሰደችም ሰውነቷ ይበታተናል። ከዚህ ሁሉ ትርምስ በኋላም ሉሲ ራሷን በሆስፒታል ውስጥ ታገኘዋለች። ካፒቴን ፒየርም ያከማትን ዶክተር እያናገረው ከአንድ ቀን በኋላ እንደምትነቃ ቢነግረውም ሉሲ ግን ነቅታ ልትወጣ ስትል ይሄዱና መሳሪያ ደቅነውባት እንድትቆም ይጠይቋታል። ለብቻ ላወራ ፈልጋለሁ ስትለውም እጅሽን ወደ ላይ አድርጊ ሲላት ሁሉንም ራሳቸውን እንዲስቱ አድርጋና መሳሪያው እንዳይሰራ አድርጋ እጾቹ የእሷ እጅ ላይ ቢሆኑ የተሻለ እንደሚሆን ነግራው አብረው ይወጣሉ። እጹ በጥንቃቄ ወደሚጠበቅበት ቦታ እየሄዱ ባላት የማሰብ መጠን ተጠቅማ እነ ሚስተር ጃንግ በስልክ የሚስተር ጃንግ ሰዎች ፖሊሶችን በመግደል እጹን ለመውሰድ እየሄዱ እንደሆነ ታዳምጥና እርሷ መንዳት እንዳለባት ነግራው ያለ ፍቃዱ መኪናውን መንዳት ትጀምራለች። በከተማው ላይ እጅግ በጣም በፍጥነት እየነዳችና አደጋ እያደረሰች ከሆስፒታሉ የሚስተር ጃንግ ሰዎች ሳይወጡ ትደርስባቸዋለች። ሳጥኑንም እንዲሰጧት ስትጠይቀው እየሳቀ እንዲገሏት ሲናገር ሉሲ በድፍረት ወደፊት በመሄድ ሁሉም አቅም እንዲያጡና እንዲብረከረኩ አድርጋ ሳጥኑን ትቀበለዋለች። በዚህ ሰዓት የሉሲ የማሰብ አቅሟ 60% ደርሶ ነበር። ይሄ ፐርሰንት የጊዜን ፍሰት መረዳት፣ ጊዜን መቆጣጠር፣ የኤሌክትሮማግኔቲክ መስኮችን ሙሉ በሙሉ መቆጣጠር፣ በዙሪያ ያሉትን ነገሮች ማንሳፈፍ፣ ከቁሳዊ አካል ይልቅ ወደ ንጹህ የኤነርጂ መዋቅር ወደ መቀየር ደርሳለች። ከቦታውም ልትወጣ ስትል ካፒቴን ፒየር እኔ ላንቺ ምን አይነት እገዛ እንዳለኝ እርግጠኛ አይደለሁም ሲላት ከንፈሩን በመሳም እንደሚያስፈልጋት ገልጻለት ይወጣሉ። በመኪናም ሲሄዱ ሚስተር ጃንግ ያያትና ይከተላቸዋል። ሉሲ በቀጥታ ፕሮፌሰር ሳሙኤል ወዳለበት በማምራት የሥራ ባልደረቦቹን ሲያስተዋውቃት ማን ምን እንደሆነ አውቃለሁ ብላ ታቋርጠዋለች። ይሄኔ ፕሮፌሰር በትክክል ብሎ እርሷን ለእነርሱ ማስተዋወቅ ይጀምራል። ከሊቃኖቹም አንዱ እንድናምንሽ ምሳሌ ትሰጪናለች ሲላት ትከርሻውን ይዛ የግል ሕይወቱን ትነግረዋለች። እነ ሚስተር ጃንግም እነ ሉሲ ያሉበት ቦታ ሲደርሱ ሉሲ ስለታወቃት ካፒቴን ፒየርን ጥበቃውን እንዲያጠናክር ነግራው ወደ እነ ፕሮፌሰር ትመለሳለች። ለሊቃውንቶቹና ለፕሮፌሰር ሳሙኤል እጅግ በጣም ውስብስብ አስደናቂ የሆኑ ዕውቀቶችን ማካፈል ስትጀምር ሚስተር ጃንግና ጥበቃዎቹ ወደ ውስጥ ታጥቀው ይገባሉ። ሉሲ ንግግሯን እንደቀጠለች ነው። ቁጥርና ጊዜ የሚባል ነገር የለም። የሰው ልጅ የማሰብ ደረጃው ዝቅተኛ በመሆኑ እንዲረዳው ታስቦ የተዘጋጀ መሆኑን ስትናገር ፕሮፌሰር ሳሙኤል የሰው ልጅ መለኪያ አሃድ ካልሆነ ዓለም በሂሳብ ህጎች ካልተመራች ምንድነው ይሄን ሁሉ የሚቆጣጠረው ብሎ ሲጠይቃት ሉሲ በመንገድ ላይ በፍጥነት የሚሄዱ መኪናዎችን እንዲፈጥሩ ምስሉንም ያለ ገደብ እንዲያፈጥኑት ትጠይቃቸዋለች።
እጅግ በጣም ሲፈጥን መኪናው በአይን እስከማይታይ ድረስ ይጠፋል። ስለዚህ መኪናው ለመኖሩ ምን ማረጋገጫ አለ? አያችሁ? ስለዚህ ጊዜ ብቸኛው መለኪያ ነው። ለቁስ መኖር ማረጋገጫ የሚሰጠን ጊዜ ነው። ጊዜ ከሌለ እኛ አንኖርም ትላቸውና የማያውቁትን አዲስ ዕውቀት ታካፍላቸዋለች። ፕሮፌሰር ሳሙኤል ብለው ሲናገሩ እነ ሚስተር ጃንግ ጥቃት መፈጸም ይጀምራሉ። ካፒቴን ፒየር እና ባልደረቦቹ በውጪ በኩል እነርሱን ለመከላከል ውጊያ ሲገጥሙ ፕሮፌሰር ሳሙኤል እና ሌሎቹ ሊቃውንት አብረው በመሆን የቀሩትን እጾች በሙሉ ወደ ፈሳሽነት ቀይረው በደም ስሯ ውስጥ እንድትወስድ ያደርጋሉ። ይሄኔ ሉሲ የአእምሮዋ ብቃት 70% ይደርሳል። በዚህም ፐርሰንት በጊዜ ውስጥ መጓዝ፣ ታይም ትራቨል፣ ስለ አጽናፈ ሰማይ ዩኒቨርሳል እና ስለ ህልውና ጥልቀት ሚስጥር ሙሉ ለሙሉ መረዳትን አግኝታለች። ፐርሰንቱ በፍጥነት አድርጎ ከ80 እስከ 90% እያለ ሲጨምር ሉሲ አካሏን ወደ ጥቁር ፈሳሽነት በመቀየር የአዲሱ ትውልድ እጅግ የላቀ ሱፐር ኮምፒውተር ትሰራለች። በህሊናዋም የጊዜን ሂደት ወደ ኋላ በመመለስ የሰው ልጅ ከመፈጠሩ በፊት የዳይኖሰሮችን ዘመንና ወደ ኋላ ወደ መጀመሪያ ፍጥረት ጊዜ ተጉዛ አጽናፈ ዓለምን ዩኒቨርሳል ትዳስሳለች። በመጨረሻም ከትክክለኛው ሉሲ ጋር ትገናኛለች። ሁለቱም ሉሲዎች እጃቸውን ዘርግተው ጣታቸውን ሲያነካኩት ከሉሲ በፊት ወደ ነበረው የዓለም መፈጠር በቅስበትና በፍጥነት ትሄድና የአእምሮዋ የብቃት ደረጃ 99% ይደርሳል። በውጪ በኩል ግን ሚስተር ጃንግ ጥበቃዎቹን ጥሶ በመግባት ሽጉጡን ሉሲ ላይ ደቅኖ ሊገድላት ሲል የአእምሮ ብቃቷ 100% ደርሶ ቁሳዊ አካሏ ሙሉ በሙሉ ይጠፋል። ልብሷ ብቻ መሬት ላይ ይወድቃል። ሚስተር ጃንግም የተኮሰው ጥይት እንዲሁ መሬት ላይ ይረግፋል። የታለች ብሎም እነ ፕሮፌሰር ሳሙኤል ላይ ሽጉጥ ሲደቅን ካፒቴን ፒየር መጣና ተኩሶ ይገድሏል። ፕሮፌሰር ኖርማንንና ሳይንቲስቶቹን በመገረም ደርቀው ሲቆሙ የሉሲ ጥቁር ሱፐር ኮምፒውተር አጠቃላይ የአጽናፈ ዓለምን ዕውቀትና ሚስጥር የያዘ ጥቁር ፍላሽ አዘጋጅቶ ለፕሮፌሰር ኖርማን ይሰጠውና ይበተናል። በዚህ ሰዓት ካፒቴን ፒየር በድንጋጤ ሆኖ ሉሲ የታለች ብሎ ሲጠይቃቸው በስልኩ አንድ መልእክት ይገባለታል። ስልኩንም ከኪሱ አውጥቶ ሲያነበው I am everywhere እኔ ሁሉም ቦታ አለው የሚል ጽሑፍ ያያል። ዙሪያውንም ቃኝቶ ሲወጣ ፊልሙ ህይወት ከቢሊዮን ዓመታት በፊት ተሰጠን እና አሁን ምን ማድረግ እንዳለብን እናውቃለን በሚል የሉሲ ንግግር ያበቃል። ፊልሙን እንዴት አገኛችሁት? የሰው ልጅ አእምሮን 100% ቢጠቀም በእርግጥ እንደዚህ ሊሆን ይችላል ብላችሁ ታስባላችሁ? ሐሳባችሁን በኮሜንት አስቀምጡልን። እንደዚህ አጓጊና ሳቢ ፊልሞችን በቀጣይ እንድንሰራላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም በቀጣይ እንድንሰራላችሁ የምትፈልጉትን የተለየ ፊልም ካለ ኮሜንት ላይ ጻፉልን።